የስራ ቅጥር፣ የፊልም አርቲስት እንዲሁም የተለያዩ ሰዎች የሚወዳደሩበት ቦታ በተለምዶ ቆንጆ ወይም ሳቢ የሚባሉ ሰዎች ሲመረጡ አይታችሁ ለምንድነው ይህ የሚሆነው ብላችሁ ከተገረማችሁ ሳይኮሎጂ ሃሎ ኢፌክት ነው ይላችኋል። ሃሎ ኢፌክት ማለት አንድ ሰው ጥሩ ወይም ማራኪ ሆኖ ከታየ ሰዎች እንዲሁ ብልህና በሌሎች ነገሮች ጥሩ እንደሆነ አድርጎ ማሰብ ነው ይለናል። አንድ ነጠላ አዎንታዊ ባህሪ በአጠቃላይ ፍርዶች ላይ ተጽዕኖ የሚያሳድርበት የግንዛቤ ማስጨበጫም ነው። ይህ ሌሎች የማይገናኙ አዎንታዊ ባህሪያትን እንድንወስድ ያደርገናል። ብልህነት፣ ብቃት፣ ደግነት ወደ መጀመሪያ ግንዛቤዎች፣ ፍትሃዊ ያልሆኑ ግምገማዎችና እንደ ቅጥር፣ ሕግና ግብይት አካባቢ ባሉ ጉዳዮች ላይ እውነታውን እንድንሸፍን የሚያደርግ ነው። ሃሎ ኢፌክት ጥሩ መልክ ያላቸው ሰዎች የበለጠ ተወዳጅ ወይም ብቁ ሆነው ስለሚታዩ የበለጠ ገንዘብ ሊያገኙ ይችላሉ ይለናል። በሳይኮሎጂ ባለሙያው ኤድዋርድ ቶርንዲክ የታወቀው ይህ ሃሎ ኢፌክት በአካል መልክ ከፍተኛ ደረጃ የተሰጣቸው መኮንኖች በእውቀት ከፍተኛ ደረጃ ተሰጥቷቸዋል ይለናል። ባህሪያትን በተናጥል ከመገምገም ይልቅ አእምሯችን በአጠቃላይ ወጥ የሆነ ምስል ይፈጥራል። ብዙውን ጊዜ በመነሻ አዎንታዊ መረጃ ላይ ተመስርተን አዎንታዊ ግምቶችን እንሰጣለን። የሃሎ ኢፌክት ባህሪያትን ስንመለከትም በመጀመሪያ ማራኪነትን እናገኛለን። ማራኪ ሰዎች ብዙውን ጊዜ ብልህ፣ እምነት የሚጣልባቸውና የበለጠ ብቃት ያላቸው እንደሆኑ ይታሰባል። ይህም ያማረው ጥሩ ነው የሚል መርህ ነው። ሌላው ደግሞ መቅጠር ሲሆን በራስ መተማመን ያለው በኩራት ተቀምጦ ቃለ መጠየቅ ያደረገ ሰው ብዙ የሥራ ልምድና ችሎታ ካለው ሰው በላይ የመመረጥ ዕድል እንዳለው ያስረዳል። ሌላው ሶስተኛው ደግሞ ግብይት ሲሆን ገበያ ላይ ከሚሸጡ ምርቶች ምንም ጥራት ያለውና ከፍተኛ ብዛት ያለው ቢሆንም ጥራትና ብዛት ያለው ምርት በታዋቂ ሰዎች ማስታወቂያ ከተሰራለት በብዛት ሊሸጥ ይችላል። ሌላው ደግሞ ትምህርት ሲሆን በዩኒቨርሲቲ የሚሆን በትናንሽ ክፍሎች ጥሩ የሚባል እይታ ያለውን ተማሪ መምህራን የተለየ ትኩረት ሊሰጡትና የተሻለ ውጤት ሊሰጡት ይችላሉ። ሌላው ደግሞ በሆቴል አካባቢ ላይ ያለ ነገር ሲሆን የተሻለ እይታ ያለውና ለአይን ሳቢ የሆነ ምግብ ቤት የተሻለ ምግብ ያቀርባሉ ብለን የማመን ዕድላችን ከፍተኛ ሲሆን የተባለውን ክፍያም ሳናንገራግር እንድንከፍል ተጽዕኖ ያሳድራል። በአጠቃላይ ሃሎ ኢፌክት ማለት አንድን እውነታ ብቻ ይዘን ሌላ የሌለ ባህሪንም ጨምረን የመፈረጅ ሁኔታ ሲሆን መልክና ቁመና አይቶ አስተዋይና ብልህ ነው ብሎ የማመን ሁኔታ ነው። ፊልም፣ ማስታወቂያ እንዲሁም አሁን ላይ የንግዱ ዓለም ላይ የሚታዩ ጥሩና ሳቢ የሚባሉ መልክ ያላቸው ሰዎች ብቻ የሚታዩትም በዚህ በሳይኮሎጂ ሁኔታ ነው። ይህን መረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት።